በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 27። የሆሳዕና ደብረገነት መንበረ ጵጵስና ቅድስት ድንግል ማርያም ቤተክርስቲያን የፈለገ ሕይወት ሰንበት ትምህርት ቤት አባል ነኝ። ኑ ባለ ጥምቀትን በሆሳዕና ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ከቁጥር 16። የሆሳዕና ደብረ ኢዮር ቅዱስ ራጉኤል ወለደታ ለማርያም ወቅዱስ መርቆሪዎስ የመሰረተ ወንጌል ሰንበት ትምህርት ቤት አባል ነኝ። ኑ ጥምቀትን በጋራ አብረን እናክብር። ቅዱስ ሚካኤል ፈለገ ወንጌል ሰንበት ተማሪ ነኝ። የጥምቀት በዓልን ኑ በጋራ እናክብር። ስሜ ቱሚሶ መለሰ ይባላል። የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ድንግል ማርያም ቤተክርስቲያን የፈለገ ሕይወት ሰንበት ተማሪ ነኝ። የጥምቀትን በዓል በሆሳዕና ከተማ ኑ አብረን እናክብር። እንኳን ለጌታችንና ለመድኃኒታችን ለጥምቀት በዓል በሰላም አደረሳችሁ እላለሁ። ስሜ ህብስት አድማሱ እባላለሁ። የመጣሁት ከቅዱስ ዮሐንስ ቤተክርስቲያን ነው። ቅድስት ኪዳነ ምሕረት በቅዱስ ሩፋኤል ቤተክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ሆሳዕና ጎልጎታ መድኃኔዓለም ቤተክርስቲያን ነው። እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን ርስት ሊወርስ አይገባውም። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። እኔ የመጣሁት ከገዳመ ቅዱስ ጊዮርጊስ አንቀጸ ብርሃን ሰንበት ትምህርት ቤት። ጥምቀትን በዓል አብረን እናክብር። ከሆሳዕና መንበረ ጵጵስና ደብረ ፀሐይ አቡነ ተክለ ሃይማኖት መካ ደናግል ሰንበት ትምህርት ቤት። ጥምቀት ባህልን በሆሳዕና እናክብር። ከአንብቾ ቅድስት ኪዳነ ምሕረት በዋጸባ ሰንበት ትምህርት ቤት። ኑ የጥምቀትን በዓል አብረን እናክብር። ከሆሳዕና ደብረ ምሕረት ወደብረ ታቦር ቅዱስ ባለወልድ በቅዱስ ገብርኤል ቂርቆስ በየልታ ቤተክርስቲያን ፍኖተ ሕይወት ሰንበት ትምህርት ቤት። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። የመጣሁት ከደብረ ኢዮር ቅዱስ ራጉኤል ወልደታ ለማርያም ወቅዱስ መርቆሪዎስ መሰረተ ወንጌል ሰንበት ትምህርት ቤት ነው። ኑ የጥምቀትን በዓል በጋራ በሆሳዕና ከተማ አብረን እናክብር። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። የመጣሁት ከናረሞ መስቀለ ኢየሱስ ቤተክርስቲያን ነው። ኑ ጥምቀትን አብረን እናክብር። ደግሞ እባላለሁ። የመጣሁት ከሆሳዕና ቅዱስ ዮሐንስ ወልደ ነጎድጓድ ሰንበት ትምህርት ቤት ነው። ኑ አብረን ጥምቀትን በአንድነት እናክብር። እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም እንዳለው ጌታችን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ። እኔ የመጣሁት ከናረሞ መስቀለ ኢየሱስ ሰንበት ትምህርት ቤት ነው። ኑ ጥምቀትን በጋራ እናክብር። ሕዝብ ሁሉ ከተጠመቀ በኋላ ኢየሱስም ተጠመቀ። የሉቃስ ወንጌል ምዕራፍ 3 ከቁጥር 21። ከሆሳዕና ከገዳመ ቅዱስ ጊዮርጊስ አንቀጸ ብርሃን ሰንበት ትምህርት ቤት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ አደረሰ። ስሜ ምሕረት ጌታቸው ይባላል። የመጣሁት ከሆሳዕና ቅድስት ሥላሴ ዋርሴማ ነው። የጥምቀት በዓልን ኑ በጋራ እናክብር። አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት። ኤፌሶን ሰዎች ምዕራፍ 4 ከቁጥር 5። የመጣሁት ከሆሳዕና ደብረ ምሕረት ወደብረ ታቦር ቅዱስ ባለወልድ ወቅዱስ ገብርኤል ቤተክርስቲያን ፍኖተ ሕይወት ሰንበት ትምህርት ቤት። ስሜ ተስፋውን ግርማ ይባላል። የመጣሁት ከደብረ ፀሐይ አቡነ ተክለ ሃይማኖት። ስሜ ስንታየው ይባላል። የቅዱስ ሚካኤል ፈለገ ወንጌል ሰንበት ትምህርት ቤት ተማሪ። ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለ2018 የጥምቀት በዓል በሰላም በጤና አደረሰን አደረሳችሁ። ዲያቆን መለሰ ደጀኔ ይባላለው። የሆሳዕና አድባራትና ገዳማት ሰንበት ትምህርት ቤቶች አንድነት ሰብሳቢ። እንግዲህ ስለ ጥምቀት በዓል ስናነሳ ጌታችንና መድኃኒታችን ኢየሱስ ክርስቶስ ትሕትና ያሳየበትና የትሕትና በዓል እንደሆነ የሚስጥራት ሁሉ በር ከፋች እንደሆነ እንመለከታለን ማለት ነው። ይህንንም በዓል ተያይዞ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሆሳዕና ከተማ የሚገኙ አድባራትና ገዳማት ሰንበት ትምህርት ቤቶች አንድነት 11ዱም ደብራትና ገዳማት በጋራ በመሆን ከ2018 ጥቅምት 1 ጀምሮ ሰፊ መርሃ ግብር በመያዝ ሲያጠኑ በዚህ ማዕከላዊ በሆነችው በዚህ ቤተክርስቲያን ላይ ሲያጠኑ በጋራ ጥናት ሲያካሂዱ የቆዩ ሲሆን እስካሁን ድረስ ልዩ ልዩ ትርኢቶችን፣ ወረቦችን፣ ቅንብሮችን በማዘጋጀት ሰፊ የጥናት መርሃ ግብር ሲከናወን የነበረ ሲሆን እንደሚታወቀው በዓለም አቀፍ ደረጃ ደግሞ በጥር 10 የከተራ በዓል እንደመሆኑ ይታወቃል። ከዛ ጀምሮ እስከ ጥር 13 ቀን ድረስ በዚቹ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሆሳዕና ከተማ በተለመደው በጥምቀት ማክበሪያ ስፍራ ቦታ ላይ
በደማቅ ሁኔታ ስለሚከበር ሁላችሁም ከያላችሁበት መተን በጋራ በዓሉን እናክብር የሚል መልእክት እናስተላልፋለን። የሆሳዕና አድባራትና ገዳማት ሰንበት ትምህርት ቤቶች አንድነት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ጥምቀቱ አደረሳችሁ አደረሰን። እንግዲህ አምላካችን እግዚአብሔር አግዞን ረድቶን የ2018 የጌታችንን የመድኃኒታችንን የኢየሱስ ክርስቶስ የጥምቀት በዓል ለማክበር እንደ ሀዲያና ስልጤ ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ክፍል ሰፊ ዝግጅት ከ2018 ከደመራ በዓል ማግስት ዝግጅት ስናደርግ ቆይተናል። ከሚመለከታቸው ከወረዳ ሊቃነ ካህናት ከሰንበት ትምህርት ቤት አንድነቶች እንዲሁ ደግሞ ከሰንበት ትምህርት ቤት ሊቃነ መናብርት ጋር ሰፊ ውይይት አድርገናል። እንግዲህ ቀድሞ መዘጋጀት ያለባቸው አልባሳት፣ መቋሚያ፣ ጽናጽል ስለሆኑ ከበሮም ጭምር እነዛን አስቀድመው እንዲያዘጋጁ በጀት በማፈላለግ ከደብር ከአድባራት ሰበካ ጉባኤዎች ጋር በመነጋገር ስናሟላ ቆይተናል ማለት ነው። በመቀጠል ደግሞ ለበዓሉ የሚያስፈልጉ ያሬዳዊ ዝማሬዎች፣ ያሬዳዊ ወረቦች እንደዚሁ በልዩ ሁኔታ ዝግጅት ሲደረግ ቆይቷል ማለት ነው። እንደ እግዚአብሔር መልካም ፍቃድ አሁን ሙሉ ዝግጅታችንን አጠናቀን የጥምቀት ማክበሪያ ቦታዎችን የሰንበት ትምህርት ቤት አባላት ከሊቃውንተ ቤተክርስቲያን ካህናት አባቶች ጋር ምዕመናን ጋር ጽዳት እያከናወኑ ይገኛሉ ማለት ነው። ከዛ ጋር ተያይዞ ይህንን ልዩ ዝግጅት የተደረገበት መርሃ ግብር ማከናወን የሚቻለው በስርዓትና በአግባቡ ስለሆነ የሰንበት ትምህርት ቤት አባላት አሰላለፋቸውን ያሬዳዊ ዜማውን በአግባቡ እንዲያከናውኑ እንደዚሁ መመሪያ ተላልፏል ማለት ነው። እንደዚሁ ለምዕመናን መልእክት የምናስተላልፈው ከሰንበት ተማሪዎች ጋር በጋራ ዝማሬዎችን እንዲዘምሩ በጋራ እግዚአብሔርን እንዲያመሰግኑ በዚህ አጋጣሚ መልእክታችንን ለማስተላለፍ እንወዳለን ማለት ነው። እንግዲህ መርሃ ግብሩን በተጨማሪ በአግባቡ ማከናወን የሚቻለው ሁላችንም በሰዓት ስንገኝ ነውና በሰዓት ተገኝተን ይህንን በዓል በሰላም በፍቅር በበረከት እንድናከብር በእግዚአብሔር ፊት ጥሪያችንን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። የጥምቀትን በዓል በጋራ እናክብር። የሆሳዕና አድባራትና ገዳማት ሰንበት ትምህርት ቤቶች አንድነት